ይሄዱ ትምህርት ቤት ነው። ከዛ አባትና እናቶቻችሁ ፈልገዋችኋል ኑቶለ እያሉ በዘመድ እያስወጡ በህፃን ልጆች እያስወጡ ብዙ ልጆች ይዘናል። ይሄን ትምህርት ቢሰጥበት ወላጅም ደግሞ ቢያስብበት በጣም ምርጥ ነው እላለሁ። እናመሰግናለን። አሁን ቅድም ከሀገራችን ላይ እየተበላል ብልግና ነው። ባጃጆች ምንድን ነው የሚሰሩት? ተቆጣጠሩ ማለት ነው። አባት እና ትምህርት ያለ ነው። ይሄ ትምህርት በአንድ በኩል ትምህርቱ እንደዚህ ተጠናልና የመቼም ያሁኑ ፕሮግራም ደስ ብሎ ነገሩ እየተበላሸ ያለው ልጆች ያለእድሜያቸው እየሄዱ በባጃጅ እያረገዙ እየጣሉ ማለት እያሉ እኮ ነው። ለምንድን ነው ያለ እንደሆነ እንኳን ሌላ ትምህርት የሚያልፉት አስተማሪው እንኳን እንኩሽ እያለ ነው። ያ ነገር አሁን ትምህርት ይሄ አሁን የምሰማው ሁላ ደስ ብሎኛል። ወደ ትምህርታቸው እንዲያጠኑ አድርጉልን ነው ያለኝ አስተያየት። ትምህርቱ በጣም አስፈላጊ ትምህርት ነው። ሆነ እያለ ብቻ ወግ ብቻ ሆኖ እንዳይቀር እንጂ የተፈለገ የሚፈለግ ትምህርት የተጀመረ ስራ ትምህርቱ አስፈላጊ መሆኑን ወግ ብቻ ሆኗቸው እንዲያደርጉት በሚል ነው። አመሰግናለሁ። ሴት ልጅ አለካ ይሄ ነገር በጣም ትክክል ነው። እንደገና ይሄን ነገር ይሄ እና በዝምታ እና በዝግባ ያለ ትላለች። አባትና እናት አያውቁም ያውቃል በደንብ ማለት ነው። እና ይሄ ችግር የሚባል ነገር መንግስት ነው በሲባል ችግር ደስቶ ነው። ስለዚህ ልጁ በዛ ሰዓት መምለስ ሲገባው እሺ ማራበ እንደታለስ ክርስቶስ ሸምበር ሊቀበላበት ማለት ነው። እና በጣም ክልክል ነው። በጣም ክልክል የሆነ ነገር በሸሪዓችን የተጠላ ነገር ይሄ ነገር ነው አውጥቶ ሊቀር በጣም እና በጣም እንደው ጫት ማለት መለማመጃቸውና መገናኛቸው ጫት ነው። ወንድ ልጅ የደረሰ ልጅ ያለው ሰው ልጆቹ መከታተል አለበት። የመጀመሪያ መገናኛቸው ግን ጫት ነው። ትልቁ ቁም ነገር ትምህርት ቤት ሲመጡ የጫት ቆጠሮ እንዲያለ እያየን ነው። ህፃኖቹ ልጆች ይህን ለምን አባትና እና ክትትል ያደርግ ከአምስተኛ ክፍል ያው አስተያየቶቹ በጣም ጥሩ ገንቢ አስተያየቶች አሉ። በጋራ መስራት የሚገባ ነገር አለ። እሱን ደግሞ ያው አስተያየት እንሰጥበትና ከአምስተኛ ክፍል በላይ ላሉት ተማሪዎች ትምህርቱ ሊሰጥ የሚለው ነው። ያው ቅድም እንደገለጽኩላችሁ ፕሮግራሙ አለ። በየትምህርት ቤቱ ደብዳቤ ጽፈን አመቻችታችሁ የትምህርት ሰዓት ሳንጋፋ ወይ ከረፍት ሰዓት ጀምሮ እስከ የተወሰነ አንድ ፔሪዮድ እንዲሰጡን ወይም ደግሞ ቅዳሜ ላይ የሚለውን ነገር በደብዳቤ ሁለቱንም ትምህርት ቤት ሃይስኩሉንም ኤሌመንተሪውንም አመቻችታችሁ ሰዓት ስጡን የሚል ደብዳቤ አዘጋጅተን እነዚህ የፍትህ አካላቶች በጋራ በመሆን ትምህርቱን ለመስጠት ዝግጁ ነን ነው የዚህኛው መልስ የመጀመሪያው። ቅድም ያው ብቻው ላይ የመጀመሪያ ማብራሪያ ላይ ስለሰጧችሁ ማለት ነው። የሞራል ካሳ የሚለው ሞራል ካሳ ሁሉም ነገር የሞራል ካሳ ነው። የሞራል ካሳ ነው በማንኛውም ላይ መጠየቅ ይቻላል። ግን ጠለፋው ጋር ተያይዞ ጠለፋው ሲባል ያለ ፍላጎቷ ስለሆነ እየሄደች ያለችው አስገዳጅ ተደፍራም የዛን ካሳ መጠየቅ የምትችልና ሞራል ካሳው ወንጀል ህጉ ላይ ግን በግልጽ ጠለፋ ተከስቶ ከሆነ ያለ ፍላጎቷ በመሄዷ ስለተወሰደች ሞራል ካሳ መጠየቅ ያስቀምጠው ብትዳርም ነው። ብትዳርም ከወንጀል መጠየቅ አይቀርም ያስቀምጣል ብትዳርም። ሁለተኛ ደግሞ የሞራል ካሳ ደግሞ ብትጠይቅ መባል ነው። ማንኛውም ጉዳት ግን ሞራል ካሳ ስላለው መጠየቅ ይቻላል የሚለው ነገር ነው። ሞራል ካሳ ሁሉ ማንኛውም ሰው ሜንታሉ ላይ አእምሮ ጋር የተሰራ ነገር ካለ ጉዳት ደርሶበት ከሆነ የሞራል ካሳ መጠየቅ መብቱ የተጠበቀ ነው ማለት ነው። በፍታ ይሄ ማለት ነው። ያለ ዕድሜ ጋብቻ የምንፈጽመው ልጆቻችን ባለጌ የሆኑብን ነው
ትምህርት ቤት ጋር ተያይዞ ብዙ ከትምህርት ቤት ጋር ተያይዞ ነው። ይሄ ነገር ያው ሁላችንም እናውቀዋለን እየተከሰተ ያለው ለምንድን ነው የሚለው ነገር እያየን ነው ያለው። ስለዚህ ይሄን በምን እንደምንከላከለው በጋራ በመሆን ነው። ሁላችንም እኛ ህጉን በማስተማር ብቻ ሳይሆን እናንተ ልጆቻችሁን በማስተማር እዚህ ውስጥ ሴት ልጅ የሌለው አናሳ ነው፣ ወንድ ልጅ የሌለው አናሳ ነው። ስለዚህ ወንድ ልጅ ያለው ወንድ ልጅን እንዲያስተምር፣ ሴት ልጅ ያለው ደግሞ ሴት ልጁ እንዳትባልን እንድታስተምርልን እንዲያስተምርልን ነው። በጋራ ሆነን ካልሰራን እኛ በህጉ ብቻ እንቀጣቸዋለን ብለን ማሰቡ ብቻ ዋጋ የለውም። ወንድ ልጅ ያለው ወንድ ልጁን እንዲመክርልን፣ ሴት ልጅ ያለው ደግሞ ሴት ልጁን እንዲመክር እንደተባለው ጓደኛ ገዝቶልኝ ነው እንደሚያነሳው ስልክሽ ከገዛ ይዛው እናየዋለን። በእጇ ግን ማን እንደገዛላት አንከታተላትም። ወይም ጓደኛ ነው ገዛኝ የሚለው ነገር እየተናገረች ራሱ ዝም ነው የምንለው። እኛም ላይ ትልቅ በሽታ አለ ማለት ነው። ወላጅ ላይ ያንን ስልክ የተመጣሽው ብለን የምንቆረጣት ቢሆን ያን ሊታጠር ነበር ማለት ነው። የእኛም ችግር አለ። እኛም አንከታተላቸው ልጆቹ ማለት ነው። ስትወጣ ደግሞ የምትወጪው የሚለ ወላጅ ጠፋኩ ወይም ዲሞክራሲ የሚለው ነገር ይሁን ምን አላውቅም። ስለዚህ ልጆቻችንን ወላጆች ልጆቻችንን እንከታተል የሚለውን የጋራ ስራችን ነው። ልጆቻችሁን ተከታተሉ። መነሻ ጫት ነው የሚለው ነገር ያው እውነት ነው። ጫት ይጀምራሉ በ13 በ15 ዓመታቸው። በዛ ነው ወደዚህ ድርጊት እየገቡ ያሉት። ስለዚህ ልጆቻችንን ብንከታተል ከኛ በላይ የእናንተ ወጡ አብራችሁ የሚያዱት ከእናንተ ጋር ነው፣ የሚሉት እናንተ ጋር ነው፣ በስራችሁ ውስጥ ያሉት። ስለዚህ ከኛ በላይ ልታስተካክሉ የምትችሉት እናንተ ናችሁ ማለት ነው። ማስተማሩ ላይ ግን እኛ እናስተምራለን፣ በደንብ አድርገን እናስተምራቸዋለን የሚለው ነው። መምህራኖች ጥርጣሬ አለን የሚለው እሱም አይቀርም። ህጉ ላይ እኮ አልተዋቸውም። ቃዲውንም አስቀምጦታል፣ የሚያቀርበውን አስቀምጦታል፣ የሚያስተምረውን መምህር አስቀምጦታል። ህግን ማስከብራለሁ ብሎ ማረሚያ ያስቀምጠው ሰው እንትን ብሎታል፣ አስገብቶታል። እዛ ውስጥ ይኖራሉ ብሎ ስላሰበ እንጂ መምህር ስብስብ ውስጥ ላይ ያስቀመጠ ሰው እያለ አያስቀምጡም ነበር። ሰው ናቸውና ያደርጉታል ተብሎ ስለታሰበ ህጉ ላይ ተቀምጧል። መምህሩንም ቢሆን የኛ ዋናው እንትራችን ምንድነው? መቅጣት ነው። መምህሩን እንቀጣዋለን። መምህር ስለሆነ አይታለፍም፣ ዳኛ ስለሆነ አይታለፍም፣ አቃቤ ህግ ስለሆነ አይታለፍም፣ ስለሆነ አይታለፍም። ወንጀል ያጠፋው ሰው ሁሉም ሰው ምንድነው? ተጠያቂ ነው ማለት ነው። ቤተሰብ የሚጠበቀው ምንድነው? ማጋለጥ ነው። ያ ድርጊት የተፈጸመ ያለው በልጆቻችን ላይ ነው። ልጆቻችን ተንፈስ ካሉን ያችን ነገር አደራ ብላችሁ ምናልባት የሚያስቸግሯቸው መሆናዎች ካሉ በነጥብ እያየን ነው እኮ ነው። ነጥብ ለመጨመር ወይም ደግሞ ለማሳለፍ የዛን ድርድር እኮ እንደሚደረግ ይታወቃል። ይሄ በቴሌቪዥን ላይ ነው። ችሎት የሚባል ፕሮግራም አታዩም? ቴሌቪዥን ላይ ችሎት የሚባል ፕሮግራም እኮ የህግ ትምህርት የሚሰጥበት የዳኝነት ትምህርት የሚሰጥበት እዛ ላይ ታችሁ ከሆነ እኮ ቅዳሜ ማታ በፊት ማክሰኞ ማታ ላይ ነበር 3 ሰዓት ከ20 የሚጀምር ፕሮግራም ነበር። አንዱ ቅዳሜ ላይ ያለ እሱ ፕሮግራም ተከታተሉ። ታስሩላችሁ ጥፋቶች ምንድን ናቸው? እዛ ላይ ታችሁ መምህራኖች ያ ተብሏል እንደሚደረግ ስለሚታወቅ ተማሪዎቻቸው እንዳይሸውሩና መምህራኖች እንደሚቀጡ ለማስተማር ነው በቴሌቪዥን። ስለዚህ እኛ ያን ጥቆማ ከሰጣቸው ምርመራውን ከመመርመር ከማስቀጣት ወደ ኋላ አለ። ብቻ አንድ መምህር ካስተማር ምን ይሆናል? ነገ ወዲያ ይቆጠራል ነው ያለው መምህር። ስለዚህ ይሄንን ስጋት የእናንተ የቤተሰብ ስጋት ደግሞ ነገ ስናስተምር እነሱም ስለምናስገባቸው የቤተሰብ ስጋት ለነሱ እንነግራቸዋለን። እንኳን ከወጣቱ ከመምህሩ ነጥብም ከነጥብ ተያይዞ ወይ ደግሞ የምትቀር ከሆነ አብሰንት ከማለት አንስቶ ያሉትን ነገሮች ስጋት ቤተሰብ እንዳለ ለመምህራኖች እንናገርላቸዋለን ማለት ነው። ስለዚህ እኛ የሚጠበቀው ምንድነው? መቅጣት ነው። እናንተ የመጀመሪያው እኛ ጋር መለጠፋችሁ የመጀመሪያ ስራ ይሆናል። እኛ ሁሉም ቦታ ላይ ደግሞ አቆየን ትምህርት ቤት ላይ የሚፈጸመው ቤት ውስጥ ከስት ያለውን በድብቅ እየተደረገ የትዳር ክስተት እንደዚሁ ደግሞ አስገድዶ መድፈርም ካለ የሚደበቀውን ግርዛትም ተፈጽሞ እየተደበቀ ያለ
خمن كهي اسم أرحت للخليني نفتح شدك وكان نقول لتعمل ما ስለዚህ እንደዚህ ነገሮች በሙሉ እናንተ ውስጥ ስለሆነ የተከሰቱ ያሉት ይሄንን እናንተ ስታወጡልን እናንተ በጎናችሁ ስትሆኑ እናንተ ምስክር ስትሆኑ ወደ ውጤታማነት ሊቀየራል። አይ ሲኒ ተወራሪንኪ እናንተ የምትደብቁ ከሆነ نقول لتعمل ما እኛም መስራት አንችልም። هاي ለምን ካላችሁ لأنه يروح يميت مركين እኛ አሁን ለምሳሌ በጣም የፍትህ አካላቶች ነን፣ እንግዶች ነን። ممكن حتى كم منع በየቤቱ የሚደረገው አንሰማ قالوا ما تمرتي له مو ما نتري منع የትምህርት ቤት ላይ ነው ደግሞ ትልቁ ችግር ያለው የሚለው تهين كي دور ما نتايع الفرق التمثيل ይሄንን ምስጥር ወይ ደግሞ ይሄንን ችግር ማውጣት የሚገባቸው እናንተ ናችሁ። توي في حكى على اللي تعمل توي تكي የፍትህ አካላት የማይሰራ ከሆነ በዛ ሰዓት دو ساعات امتحان على ያለው በአይን ይታያል። መጮህም ትችላላችሁ። ፍትህ አጣም ብላችሁ መጮህም ትችላላችሁ። إنك هي سنة هي سنة تقتل እናንተ ውስጥ ያለው ችግር እናንተ ውስጥ የምታዩትን የወንጀል ሂደትን ማውጣት አለባችሁ። تتلي دحني تعمل كي በጋራ ሆነን ከሰራን قدرت تعمل كذا ስራችን ውጤታማ ይሆናል። يعني سمي قدري ما واجي لداد حاجة تقدر شفتني عمنا مري حاجة هو حاجة تيدا قوية هو عفر قبلي لها دا عفر قبلي لها دا حبانا حيلانا حيلامها حبي أنا ريتي عدتني أنا نهي ولتنا كي إني دايل دا ما ترى هيو بيانا دالسا أنا ولتنا هني يومي يكه ينتر بتيتها يو بيانا ولتنا سني بارو رهي ولتنا كاكايته يا يو بيانا دالسا هي دلسها هاي الحمد لله لكن الحدها كن الحد كن الحدها كونا في ركين لمها على غرتا كونا في ركين ما إني دايلو دلسها ما كن ما تبلي أكاد دلسها ما كن هدمها تبلي تو إيانا ما به إني هكو كنها دلسها بدل بعدها ني ما كونا في ركين هدمها يدايلو دلسها هدمها أكاد بدلها هدمها دالسا إني دايلو دالسا كك دالسا تو وعدي تفات أهلونه ننو دالسا هينا الحمد لله اللي حد هينا هنا عس هينا حمنا وعدي ساعة مرسوب قلنا ننو قد هنا وعدي أكاك كي كبرك بخ هايستينه أكي كبري لها بيه قبض كلانا باهين تو وعدي كي هدتا ننو ما متر ما متر واي قدات حاجة دي تمانغو يابتينه ننو ما متر توكي هدت ما متر قبلي أبي وأنا ما تاني يوت محلتا هنا تريك ما أريد ويجيت كادو نها ما نقولي وعدينا أفر بارو قراها بانا وتيرتا بانا تواي محيانا يروب تو يسار تاني مهي مكان لي أدت تاني تينا يا عيت ما مديجي أنا يا عيه يانا باهين كالتاني سيني كي يانا محاي محاكا أنا ننو دلسنا حنا حبنا هنا نجابوكو محاكالتانا ما كبرك بحتيني تاني نجابوت بحتيني ما كبري هاد بفالتيني كيري كنكي ما حد وايتانا سنين ننو منا أرجع هاي تابلي تواي تارنا كان حدي تاني إذا حاضري أنا كدم يا بمي كتير أيسيدي زلني نو ماريا وده بسيط عند كسر لمثال ليديس كسر وين كسر وين موت ምንድነው ቅድሚያ ሁኔታ የሚያመጣው? አንደኛ ምዝገባ የሚያካሄደው መታወቂያ ቀበሌ ነዋሪ መሆኑን ልደት የተከሰተበት ሰው መታወቂያ ይዘው መቅረብ ቀበሌ ነዋሪ መሆኑን ስለማይታወቅ መመዘገብ አይቻልም። መታወቂያ መጀመሪያ መያዝ አለበት። ካልያዘ መመዝገብ አይቻልም። ወይም ማምጣት ይቻላል። ቀበሌ ሄዶ እንደማድረግ ይቻላል። ሁለተኛ ምዝገባ ለምሳሌ እናትና አባት የለበት ልጁን ይዞ ካልመጡ ደግሞ ይሄም ምዝገባ አይደረግም። ቀርቶ አባቱ ከመጣ ምዝገባ አይካሄድም። ይሄ አንዱ ማወቅ አለባቸው። ማን ያደርጋል የሚለው መጀመሪያ ልጁ እናትና አባት ነው የሚያደርገው። ጋብቻ ሲፈጽም ፊት ለፊት መምጣት ያለባት። ሞት ሲከሰት ደግሞ ሟቹ ዘመን አባት ወይም እናት ወይም ሚስት ወይም በሟቹ ጋር አብሮ ሲኖር የነበረ ሰውዬ ነው ማምጣት ያለበት ማለት ምዝገባ ሲካሄድ። ወደ ምዝገባ
እነዚህ ሰዎች ምዝገባ ሲመጡ መታወቂያ አሁንም መርሳት የለበትም ነው። እንደዚሁም ፍች ሲካሰት ደግሞ ፍቺውን የሚያካሂደው አካል ምዝገባ የሚያመዘግበው ማለት ነው። ፍቹን የተፋችዋ ወይም ባል ወይም ሚስት ማለት ነው የነበረችው እነዛ አንደኛ መታወቂያ ይዞ መምጣት አለበት። ሁለተኛ ፍች የተፈጸመበት የሸሪዓ ፍርድ ቤት ደብዳቤ ይዞ መምጣት አለበት። ያ ደብዳቤ ይዞ ካልመጣ አሁንም መመዝገብ አይቻልም። እየተግባባን ነው። ታሪ ሰራተኛ አለ፣ በዛ አማካኝነት ምዝገባ ይካሄዳል። አሁን ደግሞ ሌላ ምዝገባው ደግሞ ከአሁን በፊት ምዝገባ በነፃ ነበረ። አሁን ግን ክፍያ አለው። ይህ ክፍያ ደግሞ ምንድነው? ልደት ሰርቲፊኬት ለመውሰድ ነው። ምዝገባ በነፃ ማድረግ ይቻላል። ሰርቲፊኬት በሚፈልግበት ሰዓት ወቅታዊ የተመዘገበ 10 ብር ነው። ሁሉም ከሆነ 10 ብር ነው ሰርቲፊኬት በሚፈልግበት። ዘገይቶ ከ3 ወር ለምሳሌ ልደት ከ3 ወር እስከ 1 ዓመት የሚቆይ